ሰይጣን አቅም የለውም ትላለህ። 5 ደቂቃ ለመንበርከክ አንተ አቅም የለህም። ከዛ የበለጠ አቅም አለ እንዴ? አለ እንዴ? እንደከለከለህ አታቅም። 5 ደቂቃ 10 ደቂቃ ተኩል ሰዓት ለመንበርከክና የአምልኮት ስግደት ለመፈጸም አቅም የለህም አንተ። ግን ሰይጣን አቅም የለውም ትላለህ። እንዴት አይነት ጉረኞች ነን መሰላችሁ? እሱ ዘር ሆኖ ለዘመናት ከህይወታችን ጋር ሆኖ እንደውም ራሳችን ላይ ሆኖ ያወግዛል። በቃ ራሱ እኩል እናወግዛለን። በዚህ በማውገዝ ውስጥ ራሱ ተጨማሪ ውግዘት ይሰጣል። ሰይጣን የታባቱ አንተ ጋር እኮ አይደርስም ይላል። ግን እየሰራና እየመራህ ነው ያለው። እኛ ከአቅማችን በላይ የመንፈሳዊ ህይወት ጎዳና ላይ የምንኖርበትን አካሄድ በአመፃ ምክንያት ከአቅማችን በላይ ብዙ መንገድ ሄደናል። የሰይጣን መጎሰሚያ ተሰጠኝ፣ ይኸውም እንዳልታበይ ነው። ስለዚህ ነገር ከኔ እንዲለይ 3 ጊዜ ጌታን ለመንሁ። እርሱም ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማል አለኝ ይላል።